ሙልጌታ ዜናዎችን ወደ እናንተ አደርሳለሁ። አብራችሁን ስላላችሁ መርጣችሁ ስለምታደምጡን እጅግ አድርገን እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና መሪ ሆነው ተሾሙ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ሹመቱ የተሰጠው ጠቅላይ ሚኒስትሩ በዘርፉ ላሳዩት አመራርና ኢትዮጵያ በሀገሪቱ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት የተገበረች ላለው የላቀ ሚና እውቅና ለመስጠት መሆኑ ተገልጿል። በተላከው የሹመት ደብዳቤ ላይ እንደተመላከተው የጠቅላይ ሚኒስትሩ ዲጂታል ትራንስፎርሜሽንን የማስፋፋት አመራር የሰው ሰራሽ አስተውሎት ለአፍሪካ ሉዓላዊነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል ትልቅ እገዛ አድርጓል ተብሏል። ባለፉት ጥቂት ዓመታት ኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋሟ ብሔራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፏና የመንግስት አገልግሎቶችን ስራ ላይ ማዋላ ለዚህ አህጉራዊ እውቅና ጠንካራ መሰረት መጣላቸው ተነግሯል። በተጨማሪ ምርምርና የክህሎትን ልማትን ይበልጥ ለማሳደግ ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ አህጉራዊ ትብብርን ይበልጥ እንደሚያጠናክረው የጠቅላይ ሚኒስትር ጽህፈት ቤት ገልጿል። ይህ ሹመት አፍሪካ በኃላፊነትና በፍትሃዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንድትሆን ከፍተኛ አስተዋጽኦ ይኖራል ተብሎም ይጠበቃል። መቀሌ የሰባ ካሬ መጠለያ ጣቢያ የሚገኙ ተፈናቃዮች በከባድ ዝናብ ሳቢያ ለከፋ አደጋ መጋለጣቸው ተገለጸ። በመቀሌ ከተማ ሰባ ካሬ ተብሎ በሚጠራው የተፈናቃዮች መጠለያ ጣቢያ ትላንት በጣለው ከባድ ዝናብ ሳቢያ ከሰባ በላይ የመኖሪያ ድንኳኖች ሙሉ በሙሉ በጎርፍ መጥለቅለቃቸው ተነግሯል። የመጠለያ ጣቢያው አስተባባሪ አቶ ግዳይ በረሃ እንደገለጹት ዝናቡ ወደ እያንዳንዱ ድንኳን ሰርጎ በመግባት ተፈናቃዮቹ ተጠልለውባቸው የነበሩ የላስቲክ መጠለያዎችን የቀደደ ሲሆን በውስጡ የነበሩ ንብረቶችና የዕለት ጉርስ የሚውሉ የምግብ ቁሳቁሶችም ከጥቅም ውጭ ሆኗል። የድንገተኛ አደጋ ቀደም ሲል በከፋ የኢኮኖሚና የስነ ልቦና ቀውስ ውስጥ ለሚገኘው ተፈናቃይ ማህበረሰብ ተጨማሪ ሰብአዊ መከራን ይዞ መምጣቱንም አስተባባሪው ገልጸዋል። በመሆኑም የመንግስት ተቋማት፣ ግብረሰናይ ድርጅቶችና ለጋሽ አካላት ለተጎጆች አስቸኳይ የሰብአዊ ድጋፍ እንዲያደርጉም ጥሪ አቀርበዋል። አቶ ግዳይ አክለውም ለተፈናቃዮች ችግር ብቸኛውና ዘላቂ መፍትሄ ወደ ቀድሞ ቀያቸው መመለስ መሆኑን አስገንዝበው የሚመለከታቸው አካላት ተፈናቃዮች ወደ መኖሪያቸው የሚመለሱ በዚህ ሁኔታ ለማመቻቸት በልዩ ትኩረት እንዲሰሩም ማለታቸውን የክልሉ ኮሙኒኬሽን ዘግቧል። የቲያንስ አመራሮች የ17 ዓመት ጽኑ እስራትና የ40 ሚሊዮን ብር ቅጣት ተወሰነባቸው። የቲያንስ ኢትዮጵያ ቢዝነስ ኃላፊነቱ የተወሰነ የግል ማህበርና አመራሮች ለዓመታት ሲያካሂዱት በነበረው ህገወጥ የፒራሚድ ሽያጭ ስልት ጥፋተኛ ሆነው በመገኘታቸው የፌዴራል ከፍተኛ ፍርድ ቤት የቅጣት ውሳኔ አስተላልፎባቸዋል። ድርጅቱ የዓለም የምግብ አስመጭነት ፈቃድን ሽፋን በማድረግ ከ2004 እስከ 2008 ዓ.ም ባሉት ጊዜያት ውስጥ ከ40 ሚሊዮን ብር በላይ ለግል ጥቅም በማዋልና የሸማቾችን መብት በመጣስ በአቃቢ ህግ ተከሷል። ተከሳሾቹ ግለሰቦችን በኮሚሽን ሽያጭ ወኪል ስም በመመልመል አዳዲስ ሰዎችን ወደ ሰንሰለቱ ሲያስገቡ የመኪና ሽልማት፣ የውጭ ሀገር ጉዞና ከፍተኛ የገንዘብ ጉርሻ እንደሚያገኙ በማታለል ሐሰተኛ ገለጻ ሲያደርጉም ቆይተዋል። ይህ ተግባር በንግድ ውድድርና ሸማቾች ጥበቃ አዋጅ እንዲሁም በወንጀል ህግ የተከለከለ የፒራሚድ ሽያጭ ሆኖ በመገኘቱ ድርጅቱ በወንጀል የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወንጀልም ጭምር ተፈርዶበታል። በዚህ መሰረት ፍርድ ቤቱ አንደኛ ተከሳሽ ቲያንስ ኢትዮጵያ 20 ሚሊዮን ብር እንዲቀጣ ሲወስን አመራሮቹ ዶዮንግ ጋንግና አቶ ቴዎድሮስ በቀለ እያንዳንዳቸው በ17 ዓመት ጽኑ እስራትና በ10 ሚሊዮን ብር የገንዘብ መቀጮ እንዲቀጡ ወስኗል። ፖሊስ በአሁኑ ወቅት ሁለተኛና ሶስተኛ ተከሳሾችን ባሉበት በቁጥጥር ስር በመዋል ለማረሚያ ቤት እንዲያስረክብ ጥብቅ ትዕዛዝ ተሰጥቷል ሲል የኢትዮጵያ ቴሌቪዥን ዘግቧል።
ምክር ቤቱ የተጓደሉ የሰብአዊ መብት ኮሚሽን አመራሮችን ሹመት አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 16ኛ መደበኛ ጉባኤ የተጓደሉ የሰብአዊ መብት ኮሚሽን አመራሮችን ሹመት መርምሮ አጽድቋል። ምክር ቤቱ አመራሮቹን ለመሾም በመስፈርቱ መሰረት ምልመላ ሲያካሂድ ቆይቶ የአራት አመራሮችን ሹመት መርምሮ በአብላጫ ድምጽ አጽድቋል። በዚሁ መሰረት ዶክተር ሚዛን አባተ የኢትዮጵያ የሰብአዊ መብት ኮሚሽን ምክትል ኮሚሽነር፣ ወይዘሮ አሸናፈች አበበ የሴቶችና ህጻናት ጉዳዮች ዘርፍ ኮሚሽነር፣ አቶ መሐመድ አህመድ የአካል ጉዳተኞችና አረጋውያን ጉዳዮች ዘርፍ ኮሚሽነር እንዲሁም አቶ በዳሳ ለሜሳ የትምህርትና ስልጠና ዘርፍ ኮሚሽነር ሆነው ተሾመዋል። ቀጥለናል አድማጮቻችን። አሁን ደግሞ ከባህር ማዶ ወዳገኘነው ስናመራ የተመድ የሰላም አስከባሪ ተልእኮ በምስራቅ ኮንጎ ሲቪሎችን ለመጠበቅ ከኮንጎ ጦር ጋር በትብብር እንደሚሰራ ገለጸ። በኮንጎ ዲሞክራቲክ ሪፐብሊክ የተባበሩት መንግስታት ድርጅት የሰላም አስከባሪ ተልእኮ ኃላፊ ጄምስ ስዋን በምስራቅ ኮንጎ የተከሰተውን ጸጥታ ቀውስ ለመፍታት ውይይትና የተቀናጀ ጥረት ወሳኝ መሆኑን አስታውቋል። ኃላፊው በኢቱሪ ግዛት ዋና ከተማ ቡኒያ በሰጡት መግለጫ የታጠቁ ቡድኖች በሰላማዊ ዜጎች ላይ የሚፈጽሙ ጥቃት መጠነ ሰፊ መፈናቀልንና የማህበረሰብ ግጭትን እያስከተለ መሆኑን ገልጸዋል። ተልእኮ በመቶ ሺዎች የሚቆጠሩ ተፈናቃዮችን ከጥቃት ለመጠበቅ ከኮንጎ ጸጥታ ኃይሎች ጋር በመተባበር በቀጥታ አካላዊ ጥበቃ ለማድረግ ቁርጠኛ መሆኑን ጄምስ ስዋን አረጋግጠዋል። በተለይም በአካባቢው ግጭት የሚቀሰቀሱ የታጠቁ ቡድኖች በሲቪሎች ላይ የሚደርሱት በደል እንዲቆም ተልእኮ ከሰብአዊ እርዳታ ሰጪዎችና ከአካባቢው ማህበረሰብ ጋር የተቀናጀ ምላሽ ለመስጠት እንደሚሰራም ተመላክቷል። የሰሜን ኪቩ የክልል ምክር ቤት ፕሬዝዳንት ሮበርት ሲኒንጋ በበኩላቸው በታጣቂዎችና በመንግስት መካከል የተደረገው የተኩስ አቁም ስምምነት በብቃት እንዲከታተልና የዜጎች ደህንነት እንዲረጋገጥ ለሰላም አስከባሪው ጥሪ አቅርቧል ሲል የዘገበው